ለመስረቅ ከገባህ አይሳካልህም፣ አትሰራም፣ አይሳካልህም ማለት ሰበስባለህ ወረቀት ግን አይሳካልህም። ለስራ ከገባህ እግርን የሚያስረውን ሰውዬ እግርን አስለቅቀህ የምታልፍና የምትሰራ ከሆነ አንተ ታልፋለህ። በዘመናት መካከል አንተና ስምህ ይጸናሉ። ከንቲባ ማለት ሰው ውስጥ ጥሎ የሰው ህይወት የሚቀይር ሲሆን ማንም አይረሳው። ስብሰባ ማድረግ በተሸፈነ መኪና ብቻ መመላለስ ከሆነ ራስህ እንዳትታይ ራስህን ሸፍነ ስታበቃ ሰው ሊያውቅ አይችልም። አሻራ ማኖር ከፈለክ በዓላማ ተዘጋጅተህ የሚያግዙህን ለይተህ ጀምረህ ጨርሰህ ካሳየ ግን የሚቀጥል ስምና አሻራ ይኖርሃል። ይሄ ማለት ግን በቃ ከንቲባ ማለት አገልጋይ ነው፣ መሐንዲስ ነው፣ አዛኝ ነው፣ ከተማ ማለት የብልጽግና ምልክት ነው እና በቃ ከተማውን በሙሉ አልጋ ባልጋ አርጉት፣ ወርቅ በወርቅ አርጉት ቢባል ይቻላል? አይቻልም። በጣም በርካታ ፈተና አለ። ብዙ የእውቀት የመከወን አቅም፣ የሪሶርስ አብሮ የሚሰራው ቲም በጣም ብዙ ፈተና አለ። ከፈተናዎቹ ውስጥ ግን ለይታችሁ እንድትይዙ የምፈልጋቸው ፖይንቶች አንደኛው የከንቲባዎች በሽታ አለማወቅ ነው። ከተማቸውን አለማወቅ፣ በእጃቸው ያለውን ሀብት አለማወቅ። ይሄ የምታዩት ቦታ ይሄ ቦታ ኤግዛክትሊ የዛሬ 2 ዓመት ጎርጎራ የሚባለው ቦታ ነው። ይሄ ነበር ፖርቱ። አሁን ጎርጎራ ይሄ ነው። በጣም ሞደርን ፖርት አለው። እቺው ቦታ ናት። እቺ ቦታ ባይዘው አያችሁ ዲፍረንሱ። ይሄ ነበር ጎርጎራ፣ አሁን ይሄ ነው። አንደኛው የኛ ችግር በእጃችን ያለውን አለማወቅ ነው እንጂ እያንዳንዱ ከተማ ውስጥ አስደማሚ ሀብት አለ። መሬቱ፣ ውሃው፣ ውበቱ ያን ሐሳብ ያላቸው ሰው ተጠቅሞ ሀብት ፈልጎ ትንሽዬ ነገር እያደረጉ ማባዛት የኛ ስራ ይሆናል።